ያለምንም ገመድ ማሰሪያ ወይም ሴፍቲ፣ ያለምንም ስፔሻል ኢፌክት እና ያለምንም ተለዋዋጭ ተደባዳቢ ወይም ስተንት ደብል በ2003 እንደ አውሮፓውያን አቆጣጠር ዓለም አቀፍ የፊልም መድረክ ላይ የወጣ አንድ የታይላንድ አክሽን ፊልም የሆሊውድን ሕግጋት ሁሉ ገለባበጠው። ፊልሙ ኦንግ ባክ ይባላል። በፊልሙ ላይ ዋና ገጸ ባህሪ ሆኖ የሰራው ወጣት የብሩስ ሊ እና የጀት ሊ እውነተኛ ተተኪ ተብሎ የተወሰደው ቶኒ ጃ ይባላል። ውድ ቤተሰቦቻችን አብራችሁን ስትቆዩ ዛሬ ስለ ኦንግ ባክ አስገራሚ ፊልም ታሪክ፣ ቶኒ ጃ ይህንን ድንቅ ጥበብ ለማሳየት ስለከፈለው ከባድ መስዋዕትነትና ከፊልሙ ጀርባ ስላሉት ያልተሰሙ ሚስጥሮች እናወራለን። ቪዲዮውን ላይክ እና ሼር እያደረጋችሁ ቻናሉን ደግሞ ፎሎ እያደረጋችሁ አሳድጉት። በዩቲዩብ ለምትከታተሉን ወዳጆቻችን ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት ጠይቅናችሁ። አብረን እንቆይ። የፊልሙ ታሪክ የሚጀምረው ኖንግ ፕራዱ በተባለች ጸጥተኛ የታይላንድ መንደር ውስጥ ሲሆን የመንደሩ ሕዝብ ደህንነቱ የሚጠበቅበትና እንደ ትልቅ ቅዱስ ነገር የሚያየው ኦንግ ባክ የተባለ ጥንታዊ የቡድሃ ሐውልት አለ። ታዲያ በአንድ መጥፎ ቀን ከከተማዋ የመጣ ጨካኝ ሌባ የሐውልቱን ራስ ሰርቆ ወደ ዋና ከተማዋ ባንኮክ ይሸሻል። የመንደሩ ነዋሪዎች በሐዘንና በጭንቀት ይዋጣሉ። በዚህ ሰዓት ነው በገዳሙ ውስጥ በጥንታዊው ሞአይ ቦራንና ሞአይ ታይ ጥበብ የሰለጠነው ወጣቱ ቲንግ ሐውልቱን ለማስመለስ ቃል ገብቶ ወደ አስፈሪዋ ባንኮክ ከተማ የሚጓዘው። እዚያም በከተማው የቁማር ድብድብ ዓለም ውስጥ ገብቶ ሐውልቱን ለማስመለስ የማይታመኑ ፍልሚያዎችን ሲያደርግ ያስመለክተናል። ይህ ፊልም እውን እንዲሆን ትልቁን ዋጋ የከፈለው ቶኒ ጃ እውነተኛ ስሙ ፓሮሜሩም ይባላል። የተወለደው እንደ አውሮፓውያን አቆጣጠር በ1976 በታይላንድ ገጠር መንደር ውስጥ ነበር። ወላጆቹ የዝሆን እረኞች ናቸው። ቶኒ ገና ሕፃን እያለ የብሩስ ሊ እና የጃኪ ቻን የጀት ሊ ፊልሞችን በገጠር ሲኒማዎች ይመለከት ነበር። ቶኒ ጃ በእነዚህ ሰዎች ጥበብ እጅግ ከመማረኩ የተነሳ በየቀኑ በሩዝ ማሳዎች ላይ እየዘለለ ከዝሆኖች ጀርባ ላይ እየተገለባበጠ የራሱን ስልጠና ጀመረ። ለእናቱና ለአባቱ እኔ አንድ ቀን እንደ ብሩስ ሊ ታዋቂ የአክሽን ኮከብ እሆናለሁ ብሎ ቃል ገባላቸው። ከዛም በ15 ዓመት ዕድሜው የታይላንድ ታዋቂ የአክሽን ዳይሬክተር ከነበረው ፓና ሪቲክራይ ጋር ተገናኘ። ፓና የቶኒን ልዩ ተሰጥኦ አይቶ ልምምዱን አበረታው። ቶኒ ጃ የኦንግ ባክ ፊልም ከመቀረጹ በፊት ለ4 ተከታታይ ዓመታት በቀን ለ8 ሰዓታት ያለ እረፍት ይሰለጥን እንደነበር ተናግሯል። ስልጠናው ጂምናስቲክን፣ ማርሻል አርትንና በታይላንድ ድብቅ የነበረውን የጉልበትና የክርን ጥበብ ማቀናጀት ነበር። ምንም አይነት የደህንነት መጠበቂያ ገመድ ሳይጠቀሙ ሰዎችን ከፍ ብሎ መምታት የሚቻልበትን ማሳያ ቪዲዮ ሰርተው ለታይላንድ ትልቅ የፊልም ኩባንያ አሳዩ። እናም ኩባንያው ወዲያውኑ ያለ ማቅማማት ለፊልሙ ታላቅ በጀትን ፈቀደ። በዚህ ታዋቂ ኦንግ ባክ በተሰኘ ፊልም ላይ የምታያቸው ድብድቦች በሙሉ እውነተኛ ነበሩ። ቶኒ ጃ እና አብረውት የሰሩ ተደባዳቢዎች የፊልሙ ጥራት እውነተኛ እንዲሆን ሲሉ ከባድ ጉዳቶችን አስተናግደዋል። እንዲያውም በአንድ ታዋቂ ትዕይንት ላይ ቶኒ ጃ እግሮቹ በእሳት ተያይዘው ተቃዋሚውን በጉልበት የሚመታበት ክፍል አለ። በዚያ ቀረጻ ላይ እሳቱ በጣም በዝቶ ስለነበር የቶኒ ጃ ቅንድብ፣ የአይን ሽፋሽፍትና ጸጉሩ በከፊል ተቃጥሏል። በተጨማሪም በፊልሙ ላይ በነበሩ ከባድ ዝላዮች ምክንያት የቁርጭምጭሚት ስብራትና የጡንቻ መበጠስ አጋጥሞት ነበር። ነገር ግን ህመሙን ታግሶ ስራውን አጠናቀቀ። የኦንግ ባክ የመጀመሪያው ፊልም ስኬታማ ከሆነ በኋላ ኦንግ ባክ 2 እና ኦንግ ባክ 3 ተሰሩ። ነገር ግን በሁለተኛው ፊልም ቀረጻ ወቅት ቶኒ ጃ ከፍተኛ የጭንቀት ወይም ዲፕሬሽን በሽታ እና ከፊልም ኩባንያዎች ጋር የገንዘብ ክርክር ገጠመው። እናም ቀረጻውን አቋርጦ ወደ ጫካ ጠፋ። ብዙዎች ቶኒ ጃ ታፍኗል ወይም ሞቷል ብለው ወሬ አናፈሱ። ነገር ግን እውነታው ሌላ ነበር። ቶኒ ጃ ከዝናና ከገንዘብ ግርግር ለመራቅ ሲል ጸጉሩን ሙሉ በሙሉ ተላጭቶ የቡድሃ መነኩሴ በመሆን በታይላንድ ገዳም ውስጥ ለተወሰነ ጊዜ ገብቶ ኖሯል። አእምሮንና መንፈሱን ካደሰ በኋላ ነው ተመልሶ እነዚህን ፊልሞች ያጠናቀቀው። ውድ ተመልካቻችን እነዚህንና የሌሎች የግለሰብ አስተማሪ ታሪኮችን ማቅረብ የምንችልበትን ይህን ቻናል ሰብስክራይብ አድርገው እንዲደግፉ በአክብሮት ጠየቅነው። ኦንግ ባክ በታይላንድ ውስጥ ትልቅ ስኬት ቢያስመዘግብም ወደ አውሮፓና አሜሪካ ገበያ በቀላሉ እንዲገባ ያደረገው አንድ ትልቅ ሚስጥር አለ። ታዋቂው የፈረንሳይ የፊልም ዳይሬክተርና ፕሮዲውሰር ሉክ ቤሶን ፊልሙን በአጋጣሚ አይቶ በቶኒ ጃ ብቃት ይደነግጣል። ወዲያውኑ የፊልሙን ዓለም አቀፍ የማሰራጨት መብት በመግዛት ለምዕራቡ ዓለም ተመልካች እንዲመች አድርጎ ሙዚቃውንና ኤዲቲንጉን በድጋሚ አሻሻለው። ፊልሙ በፈረንሳይና በአሜሪካ ሲኒማዎች በታላቅ ክብር እንዲታይ ያደረገው የቶኒ ጃ የሆሊውድን በር የከፈተው ይሄው የሉክ ቤሶን ውሳኔ ነበር።
የኦንግ ባክ ፊልም ከወጣ በኋላ ጃኪ ቻን በቶኒ ጃ ብቃት እጅግ ተማርኮ ነበር። በወቅቱ ጃኪ ቻን ራሽ አወር 3 የተባለውን ታዋቂ ፊልም ለመስራት በዝግጅት ላይ ስለነበር ቶኒ ጃ መጥቶ በፊልሙ ላይ ዋና ተቃዋሚ ሆኖ እንዲሰራ በግል ጋበዘው። ነገር ግን በሚያሳዝን ሁኔታ በቶኒ ጃ እና በታይላንዱ የፊልም ኩባንያ መካከል በነበረው ጥብቅ የኮንትራት ውል ምክንያት ይህንን ወርቃማ የሆሊውድ ግብዣ ውድቅ ማድረግ ተገደደ። ይህ አጋጣሚ የቶኒ ጃን የሆሊውድ ጉዞ ለጥቂት ዓመታት ያዘገየው ትልቅ የልብ ስብራት ነበር። ቶኒ ጃ ስለ ዝሆኖች ያለው ምልከታ። ቶኒ ጃ በልጅነቱ የዝሆን እረኛ የነበረ መሆኑን አይተናል። ነገር ግን በኦንግ ባክ 2 ቀረጻ ወቅት ከዝሆኖች ጋር የነበረው ትዕይንት እጅግ አደገኛ ነበር። ዝሆኖች ስሜታቸው ፈጣን በመሆኑና ድምፅ ስለሚረብሻቸው በቀረጻው መሃል አንዱ ግዙፍ ዝሆን በድንገት ተቆጥቶ ቶኒ ጃን ለመርገጥ ሙከራ አድርጎ ነበር። ቶኒ ጃ በወቅቱ ባሳየው ፈጣን የጂምናስቲክ ዝላይ ነበር ከሞት የተረፈው። ከዚያ አደጋ በኋላ ቶኒ ጃ በሰው ላይ ማርሻል አርት ማድረግ እችላለሁ፣ ዝሆኖችን ግን አሁንም እፈራቸዋለሁ በማለት በሳቅ ተናግሯል። የሞአይ ቦራን ጥንታዊ ጥበብ መነቃቃት። ኦንግ ባክ ፊልም ከመውጣቱ በፊት ዓለም የሚያውቀው ተራውን የቦክስ አይነት የያዘውን ሙአይ ታይ ብቻ ነበር። ነገር ግን ቶኒ ጃ በፊልሙ ላይ ይዞ የመጣው በአሁኑ ዘመን የተረሳውንና በጦርነት ወቅት ጠላትን ለመግደል ብቻ የሚጠቀሙበትን ሙአይ ቦራን የተባለውን ጥንታዊ የታይላንድ ሚስጥራዊ ጥበብ ነው። ይህ ጥበብ እንደ አሁኑ ስፖርት ሕግጋት የሌለው ክርንና ጉልበትን እንደ ሰደፍ ጦር በመጠቀም ጠላትን በአንድ ጊዜ ለማንበርከክ የሚረዳ አስፈሪ ጥበብ ነው። ፊልሙ ይህንን ጥበብ ከጥፋት አድኖ ዳግመኛ ሕያው አድርጎታል። ቶኒ ጃ በፊልም ቀረጻ ወቅት የተጠቀመው ቅጠል። በፊልሙ ላይ የነበሩ ድብድቦች እውነተኛ ስለነበሩ ቶኒ ጃ በየቀኑ ከባድ የጡንቻ መቁሰልና ህመም ያጋጥመው ነበር። ነገር ግን የምዕራባውያንን ዘመናዊ ማስታገሻዎች ከመውሰድ ይልቅ በታይላንድ ገዳማት ውስጥ መነኮሳት የሚጠቀሙበትን ባህላዊ የእጽዋት ቅጠሎች በማኘክና ራሱን በባህላዊ ቅባት በማሸት ነበር ህመሙን የሚቋቋመው። ይህ ባህላዊ መድኃኒት ነው አካሌ በፍጥነት እንዲያገግምና ዳግመኛ እንድዘል የሚረዳኝ ይላል ቶኒ ጃ። የድሮው የጃኪ ቻን ግብዣ ቢያመልጠውም ባለፈው 2025 መጨረሻ ላይ ጃኪ ቻን እና ቶኒ ጃ በአንድ ትልቅ የፊልም መድረክ ላይ በጋራ ተገናኝተዋል። ጃኪ ቻን በመድረኩ ላይ ለቶኒ ጃ ያለውን ታላቅ ክብር በመግለጽ ሁለቱ ጀግኖች በጋራ በመሆን አዲስ የአክሽን ፕሮጀክት ለመስራት እያሰቡ መሆኑን ፍንጭ ሰጥቷል። ይህ ለፊልሙ ዓለም ታላቅ የምስራች ነው። አሁን በዚህ 2026 ዓመተ ምህረት ቶኒ ጃ አብዛኛውን ጊዜውን የሚያሳልፈው በትውልድ ሀገሩ ታይላንድ ውስጥ ነው። በገጠር አካባቢ ለሚገኙ ደሃ ህፃናት ማርሻል አርት በነፃ የሚያስተምርበት ትልቅ አካዳሚ ከፍቷል። ኦንግ ባክ የኔን ህይወት ቀይሮታል፣ አሁን ደግሞ የኔ ተራ የሌሎችን ህፃናት ህይወት መቀየር ነው በማለት ቀላልና በጎ አድራጎት የተሞላ ህይወትን እየኖረ ይገኛል። በኦንግ ባክ ፊልም ላይ ቲንግ ወይም ቶኒ ጃ በባንኮክ ጎዳናዎች ላይ በታይላንድ ታዋቂ በሆኑት ባጃጅ መሰል ባለ 3 እግር መኪናዎች ላይ የሚያደርገው የዳንኪራና የሽምቅ ውድድር በታሪክ ምርጡ ከሚባሉ የአክሽን ትዕይንቶች አንዱ ነው። ይህንን ትዕይንት ለመቅረጽ ብቻ ከ30 በላይ ባጃጅ መሰል መኪናዎቹ እንዲጋጩና እንዲሰባበሩ ተደርጓል። ከቀረጻው አስገራሚነት የተነሳ በባንኮክ ጎዳናዎች ላይ የነበሩ እውነተኛ መንገደኞች ፊልም እየተቀረጸ መሆኑን ሳያውቁ እውነተኛ አደጋ ተከስቷል ብለው ደንግጠው እንደነበር ይነገራል። ቶኒ ጃ በፊልም ላይ ሰዎችን በአሰቃቂ ሁኔታ የሚደበድብ ቢመስልም በገሃዱ ዓለም ግን ፍጹም ሰላማዊ ሰው ነው። እሱ እንደሚያምነው እውነተኛ ማርሻል አርት ሰዎችን ለመጉዳት ሳይሆን የራስን አእምሮና አካል ለመቆጣጠር የሚረዳ ጥበብ ነው። በትግል ውስጥ ትልቁ ድል ጠላትን ማሸነፍ ሳይሆን የራስን ንዴትና ፍርሃት ማሸነፍ ነው ይላል ቶኒ ጃ። ውድ የክፍትፍቱ ቤተሰቦቻችን እስካሁን ቪዲዮአችን ስለተከታተላችሁ ከልብ እናመሰግናለን። እርስዎ ከኦንግ ባክ ፊልም ትዕይንቶች ውስጥ የትኛው ይመስጦታል? በቀጣይ ስለማን ብንሰራ መልካም ነው ብለው እንደሚያስቡ በኮሜንት ያሳውቁን። ሰላም።